ነቃችሁት ነው አይደል? በሉት አይዟችሁ ሊቅ ናችሁ። እሺ በሉ ዝም ብላችሁ በሉት። ፍሪ ፍሮም በሉ። ፍሪ ቱ እና ፍሪ ቱ ቢ እና የዚህ ዓለም ሰዎች ነው እንደዛ የሚሉት። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን መላቀቅ። እስቲ መላቀቅ በሉት። መላቀቅ ማንም እንዳይገዛ መሆን ማለት የማንም ባሪያ አለመሆን በራስ መቆም ማለት ነው። እሱ ሰውን ሰው ያሰኘው ነው ፍሪ ፍሮም ማለት። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም? ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድነው? ስልኩን ከኪሱ ማውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። ከራስ የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሰው ባሪያም አትሁኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይሄን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትበሉ የሚባለው የዚያ ነገር ባሪያ አትሁኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹዎች ናችሁ። የማንም ባሪያ መሆን አይገባችሁም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገው ፖሊሲ ይዘው ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡ።